እንደምንቆያችሁ በዛሬው ትምህርታችን የምንመለከተው ወሳኝ የሆኑ የተለያዩ ግሶችን ብዙ ጊዜ የምንጠቀምባቸውን ከነ ምሳሌያቸው በሚገባ እናያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ሀብለ ይላል። ሀብለ ተነሽ ነው። ሀብለ ማለት ዋሸ ማለት ነው። ለምሳሌ እሆየ ሀብለ በእንተ ነገረ ምጽአቱ ብንል እሆየ ማለት ወንድሜ ማለት ነው። ሀብለ ዋሸ በእንተ ነገረ ምጽአቱ ሲል የመምጣቱን ነገር ዋሸ ወይም ያው መምጣቱን ሳይነግረን መጣ እንደማለት ነው። ሁለተኛ ሀጉለ ይላል። ይሄኛውም ተነሽ ነው፣ ግን መሀል ላይ ዲቃሏን እንጠቀልላታለን። ስለዚህ ሀጉለ ይሆናል ማለት ነው። ሀጉለ ማለት ጠፋ ማለት ነው። ያው ማሰነም ይላል። ማሰነ ብሎም ጠፋ ይላል። ለምሳሌ ብሩሬ ሀጉለ ትማልም ብንል ብሩር ማለት ብር ማለት ነው። ስለዚህ ብሬ ትናንትና ጠፋ ለማለት ነው። ትማልም ማለት ትናንት የሚለውን ነው የሚያሳየን። ሶስተኛ ደግሞ መከለ ይላል። ይሄኛው የቀደሰ ቤት ነው ማለት መሀል ላይ ያለችው ጠብቃ ነው የምትነበበው። መከለ ማለት ቆረጠ ማለት ነው። ይህን ቆረጠ የሚለው የምንጠቀምበት ለእንጨት ብቻ ነው። ለምሳሌ ዱድየ መከለ ብዙ እጽ ብንል ዱድ ማለት አጎት ማለት ነው። ስለዚህ ዱድየ ሲል አጎቴ ማለት ነው። መከለ ቆረጠ፣ ብዙ እንጨት ቆረጠ የሚለውን ያመጣልናል። ከዛ ቀጣይ አራተኛው ምንድን ነው? ንህለ የሚል ነው። ንህለ ማለት ፈረሰ ማለት ነው። ለምሳሌ ቤቴ ንህለ ዮም ብንል ቤቴ ማለት ያው ቤቴ ወይም ማህደሬ ማለት እንችላለን። ንህለ ፈረሰ፣ ዮም የሚለው ዛሬ የሚለውን ነው የሚያመጣልን። ስለዚህ ቤቴ ዛሬ ፈረሰ ማለት እንችላለን። አምስተኛ የምንመለከተው ኤሰ የሚል ነው። ይሄኛውም ተነሽ ነው። ኤሰ ማለት ገነፈለ ማለት ነው። ለምሳሌ ሀሊብየ ኤሰ ወኢርኢኩ ወይም ወአነ ኢርኢኩ ማለት እንችላለን። ሀሊብ ማለት ወተት ማለት ነው። ስለዚህ ሀሊብየ ሲል ወተቴ የሚለውን የሚያመጣልን። ኤሰ ገነፈለ፣ ወአነ እኔም ኢርኢኩ አላየሁትም የሚለውን ያመጣልናል። ቀጥሎ ደግሞ የምንመለከተው በስድስተኛ ጽህሰ የሚል ነው። ጽህሰ ይሄኛውም ተነሽ ነው። ረገጠ ተብሎ ይተረጎማል። ለምሳሌ አድግየ ጽህሰተኒ ትማልም ማለት እንችላለን። አድግ ማለት አህያ ማለት ነው። ስለዚህ አድግየ ሲል አህያዬ ማለት ነው። ጽህሰተኒ ማለት ረገጠችኝ፣ ትማልም ትናንትና ማለት ነው። ቀጥለው ደግሞ የምንመለከተው ሰባተኛ ዘልገሰ የሚል ነው። ዘልገሰ ማለት ታመመ ማለት ነው፣ ወይም ቆሰለ ይላል። ቆሰለ በሚለው ትርጓሜው ብንመለከተው ለምሳሌ እደ ወልድየ ዘልገሰ ወሆረ ሀበ ቤተ ሆሳዕና ማለት እንችላለን። እደ ወልድየ ማለት የልጄ እጅ ማለት ነው። እድ ማለት እጅ ማለት ነው። ስለዚህ እደ ወልድየ ማለት የልጄ እጅ፣ ዘልገሰ ማለት ቆሰለ ወይም ታመመ ይላል። ወሆረ ሀበ ቤተ ሆሳዕና ሲል ወደ መድኃኒትም ቤትም ሄደ የሚለውን ያመጣል። ቀጣይ ደግሞ የምናየው በስምንተኛ ደረጃ ሰኮሰ የሚል ነው። ሰኮሰ ማለት ጠረገ ማለት ነው። ይሄኛውም የቀደሰ ቤት ነው። መሀል ላይ ያለችው ጠብቃ ነው የምትነበበው። ስለዚህ ሰኮሰ ሲል ጠረገ ማለት ነው። ለምሳሌ እህቴ ሰኮሰት ማህደራ ብንል እህቴ ማደሪያዋን ወይም ቤቷን ለማለት ነው
እህቴ የሰኮሰት ማደሪያዋን ወይም ቤቷን ጠረገች የሚለውን ያመጣልናል። በቀጣይ ሌሎችን ትምህርቶች እንመለከታለን።